ጥያቄ አለኝ። ጥያቄ ምንድነው? በጌታ ኢየሱስ ክርስቶስን ላመኑ እንደ ግል አዳኝ አድርገው ላመኑ ለተከተሉትና ማራናታ ኢየሱስ ሆይ ቶሎና ብለው ለሚዘምሩ የኢየሱስን መምጣት ለሚናፍቁ ለነሱ ነው ጥያቄ። ጥያቄ ምንድነው? ጌታ ኢየሱስ ክርስቶስ ወደ ሰማይ ሲያርግ በዛ ስፍራን አዘጋጅላችኋለሁ፣ በዛን እኔ ወስዳችኋለሁ፣ ስፍራን አዘጋጅቼ ወስዳችኋለሁ። ሌላ መጽሐፍ ቅዱስም በምድር ላይ ስንኖር ስደተኞች እንደሆነ ነው የሚናገረው እና ሞት ለኛ ህይወት ነው። ወደ ጌታ ነው የምንሄደው፣ ወደ ምንናፍቀው ጌታ ነው የምንሄደውና ሰሞኑን የታዘብኳቸው አገልጋዮች አሉ። በተለይ ወንጌል የሚሰሩ ፕሮፋይላቸውን ጥቁር አድርገው በቃ ያዘን ልብስ ለብሰው በጣም ተጎርተናል ምናምን የሚል እንዴ! ወደ ማን ነው የምንሄደው ስንሞት? እኔ ስሞት እንዲለቀስልኝ አልፈልግም። ምክንያቱም የሚሄደው ወደ ክርስቶስ ስለሆነ ወደ ተሻለ ወደሚበልጠው ስለሆነ እሱ እኮ 33 ዓመት በምድር ላይ ኖሮ ነው የሄደው። ጥያቄ አለኝ። ጥያቄ ምንድነው? በጌታ ኢየሱስ ክርስቶስን ላመኑ እንደ ግል አዳኝ አድርገው ላመኑ ለተከተሉትና ማራናታ ኢየሱስ ሆይ ቶሎና ብለው ለሚዘምሩ የኢየሱስን መምጣት ለሚናፍቁ ለነሱ ነው ጥያቄ። ጥያቄ ምንድነው? ጌታ ኢየሱስ ክርስቶስ ወደ ሰማይ ሲያርግ በዛ ስፍራን አዘጋጅላችኋለሁ፣ በዛን እኔ ወስዳችኋለሁ፣ ስፍራን አዘጋጅቼ ወስዳችኋለሁ። ሌላ መጽሐፍ ቅዱስም በምድር ላይ ስንኖር ስደተኞች እንደሆነ ነው የሚናገረው እና ሞት ለኛ ህይወት ነው። ወደ ጌታ ነው የምንሄደው፣ ወደ ምንናፍቀው ጌታ ነው የምንሄደውና ሰሞኑን የታዘብኳቸው አገልጋዮች አሉ። በተለይ ወንጌል የሚሰሩ ፕሮፋይላቸውን ጥቁር አድርገው በቃ ያዘን ልብስ ለብሰው በጣም ተጎርተናል ምናምን የሚል እንዴ! ወደ ማን ነው የምንሄደው ስንሞት? እኔ ስሞት እንዲለቀስልኝ አልፈልግም። ምክንያቱም የሚሄደው ወደ ክርስቶስ ስለሆነ ወደ ተሻለ ወደሚበልጠው ስለሆነ እሱ እኮ 33 ዓመት በምድር ላይ ኖሮ ነው የሄደው።